አሁን እንደዛ አይደለ የሆነ በጣም ከባድ ፋውል ይሰሩና ቪው ስንት ነው ይባላል። አያፍሩም እንዴ? ቪው ታፕ 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 ምንድን ነው ነገር ብዬ ለካ እንትኑ እንዲበዛ ነው። ታፕ ታፕ ለኸይር ከሆነ ኸይር ነው። ታፕ ታፕ ለሸር ከሆነ ጥፋት ነው፣ ያስጠይቃል። ሙስሊሞች አቋም ሊኖረን ይገባል። በእስልምናችን አንገታችንን ቀና አድርገን ልንሄድ ይገባል። ምናፍርበት ሃይማኖት የለንም። ምንወደው ሃይማኖት ነው ያለን። በአግባቡ እንሂድ፣ ከውሸት እንራቅ። የተውሂድ ሰዎች አላህ ያደርገን። አሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሰለላሁ ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን። አንድ ነገር ግን ኡስታዝ ብጨምርበት ደስ ይለኛል። እኔ በጣም የሚገርመኝ ነገር አንዳንዶቹ በቃ ቪዲዮ መስራት ይጀምሩና ቪዲዮ በቃ ቫይራል መታየት አይወጣም እና ቻንሱ የላቸው። ምን ያደርጋሉ? ሚስቶቻቸውን ይዘው ብቅ ይላሉ። እንዴት ነው አሁን ይሙዋዝ ራሱ የራሱ ፔጅ ላይ ብትገባ እስኪ እሱ ለብቻው የለቀቀው ቪዲዮ እና ከሚስቱ ጋር የለቀቀው ቪዲዮ ተመልከቱ። ሞር ቫይራል የሚያገኘው ከሚስቱ ጋር የለቀቀው ቪዲዮ ነው እና ትንሽ ቪው ለማግኘት ብለው ሚስቶቻቸውን ሚዲያ ላይ መጥቶ የሚያሰጡ ወንዶች፣ እንደዚህ አይነት ወንዶች እኔ ለእኔ በጣም እንዴት ነው ሰው የልጆቹን እናት ሚስቱን ሚዲያ ላይ አምጥቶ ቀባብቶ በሺህ የሚቆጠር አሁን አንድ ቪዲዮ ሲለቀቅ 100,000 200,000 የሚያዋል ከዛ ውስጥ ስንት ወንድ ነው አይቶት የእሱን ሚስት ስንት ነገር የሚያስብ ተንኮሉም ያስባለ ሸርም ያስባለ አለ አይደለ? ይህን ነገር ግን እንዴት ይህን ነገር እንደሚያደርጉ እኔ ግራ ይገባኛል። እውነት እኔ ውስጤ ይጠረጥሯል። እነዚህ ሰዎች ሚስታቸውን ይወዳሉ የሚለው ነገር ያጠራጥረኛል። ሐቂቃ እንዴት እሱ የሚወደው አንድ ማስተካከያ ለአንተ ይገባል። እሱም ምንድን ነው? እኛ የሰዎች የውስጥ ንያቸውን አናውቅም። ጥፋቱ ጥፋት ነው፣ ግን ቪው ለማግኘት ሲል ሚስቱን ይዞ ወጥቶ የሚለው ቃል ትክክል አይደለም። የልብን መርማሪ ማን ብቻ ነው? አላህ ነው። ከሙዓዝ ጋር በሌላ ጉዳይ ባንግባባም ድንበር ልናልፍበት ግን አላህ አልፈቀደልንም። እሱ ሆነ ሌሎች ሰዎች ገብቶሃል፣ የዚህን ነገር ደረጃውን ስለማያውቁ ጓደኛው እኮ ማለት ነው ተፈታ ብትመጣ መቀበላለሁ ካለ በዚህ ደረጃ አይገባቸውም ማለት ነው። ዱዓ ነው የሚደረግላቸው እንዲገባቸው እንጂ ሚስቱን በእርግጠኝነት ለቪው ብሎ ይዟት ከወጣ አላህ ነው የሚተሳሰበው። ይሄ ውርደት ነው። ተው ሚስቱን። ይሄ ቪው የሚባለው ነገር ለምንድን ነው የሚያሳስበን ወንድሞቼ? አሁን እኔ ቪዲዮ አንድ ቀን አጓጉቶኝ አያውቅም። ለምን? ሰላሜን ስለምፈልግ። በድምፅ የሚያቆኝ ሰዎች ሂሳብ ሲቀንሱልኝ ይጨነቃለሁ። ለምን? አላህ ስራ ሰጥቶኛል። ገንዘብ ባይኖረኝና ሙስሊሞች ቢረዱኝ እኔ ችግር የለብኝም። የድሃ ኩራተኛ አላህ አይወድም። ልብ በል። ከዛ ውጭ ሰርቼ መብላት እየቻልኩ ግን ኡስታዝ በሚል ስምና ያው ምን ኡስታዝ የሚለውን በብዛት አልቀበልም። ኡስታዝ በሚል ስም ብቻ እነሱ ከሚሸጡት ንብረት ሲቀንሱልኝ እኔ እደነግጣለሁ። ከዛ ውጭ አላሁ ሱብሓነሁ ወተዓላ የመጀመሪያ ትኩረታችን ሊሆን የሚገባው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ጅሃድ በወጡበት ማለት ነው ለሷሃባዎች ምን ይሏቸዋል? ልክ እንደናንተው ሸለቆን አትወርዱም፣ ዳገትን አትወጡም፣ እኩል አጅር ከናንተ እኩል ቢያገኙ እንጂ ግን ቤት ውስጥ የተቀመጡ ሰዎች አሏቸው። ከዛ ምክንያቱን ተናገሩ። ሐበሰሁሙል መረድ አሉ። በሽታ እኮ ነው የያዛቸው አሉ። ጌታችን ሂሳብ ሲከፍል እኔ አሁን ቲክቶክ ላይ ምናምን ስገባ ደነግጣለሁ። በቃ ይሄ ቪው ቫይራል ምናምን የሚባለው ነገር በጣም የሚያስጨንቃቸው ወንድምና እህቶች አሉ። እህቶች አላህን ልትፈሩ እናንተ ከሚዲያ ራቁ። ከሰማችሁ ይበቃል። እንደው በግድ መውጣት አለብን ካላችሁ አላህ በፈጠረው ፊታችሁ እንጂ ይሄ ወንድም በሚስበው በፊልተር በምናምን አትግቡ። ቃላታችሁን አታለስልሱ። ወደ ወንዶች ደግሞ ስንመጣ ቁም ነገሩን በቃ በነቢዩ ስም መክፈት ቢስሚላህ
ወሰላቱ ወሰላሙ ዐላ ረሱሊላህ 4 ነጥብ። ይሄ የት ይደርሳል? ንጹህ ኢኽላስ ካለን ሰማይ ቤት ይደርሳል፣ አላህ ጋር ይደርሳል። ምን እንፈልጋለን? የምድር ቪው እኮ ማለት ነው ህዝባችን ሲወድ ባንዴ ነው፣ ሲጠላ ባንዴ ነው። በፖለቲከኛ ማየት ትችላላችሁ፣ በፖለቲከኛ ማየት ትችላላችሁ እኛ ሀገር ላይ። ስለዚህ ቪው አያሳስባችሁ ወንድሞቼ። ካሳሰበ ግን ሊያሳስበን የሚገባው ምን እየሰራን ነው እዚህ ሚዲያ ላይ። በጣም ብዙ ወንድሞች አላህ ይመልሰንና የተለያዩ ሰዎች እየሆን አስቸግረናል። ምድር ላይ ሌላ ሰዎች ነን፣ ከምድር ውጭ ደግሞ ሌላ ሰዎች ነን። ስለዚህ ይሄ ሚስቶቻችሁን ምናምን ምን አሉን መሰላችሁ? አንድ ሰው በሚስቱ በሴት ልጁ እማይቀና ሰው እኮ ጀነት አይገባም አሉ። አልደዩሱ ላ የድኹሉል ጀና አሉ። አሁን ትሉ ይሆናል እቺ ሴት የኔ ሚስት ከሆነች ምን ችግር አለው? ጥሩ ጥያቄ ነው። አላህ ምን አለ መሰላችሁ? ልናገባቸው ማንችለውን እናቶቻችን የሆኑትን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቶችን ምን አሉ መሰለ? ምን አለ መሰለ አላህ ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሂጃብ። የነቢዩ ሚስቶች አንድ የምትጠይቋቸው ነገር ካለ ከመጋረጃ ጀርባ ጠይቋቸዋል። አላሁ አክበር። እናቶቻችንን ማለት ነው። አሁን እዚህ ጋር እኔ እነዚህ ያው የሙዓዝን ስም ድጋሚ ማንሳት ዝም ብለን በዚህም በዛም የለብንም። የሌላንም ሰው ቢሆን ከነጥቦ ውጪ የሰው ስም ማንሳት አይፈለግም። ግን ስለሚደርሰው ይሄ ድምፅ ፋይል እኔ ልመክረው ፈልጋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልአይኑ ሐቁን፣ አይን እኮ እውነት ነው። የኔ ኡመቶች አብዛኛቸው የሚሞቱት በሰው አይን ነው አሉ። ሰው ልጆቹን እንዴት በፎቶ ይዞ ይቀርባል? ልጅና እምቦሳ ይባላል። እምቦሳ ማለት እንደ ጥጃ አይነት ሰተር ነው የሚደረገው ይላል የሀገራችን ሰው ራሱ ማለት ነው። በምን የተነሳ? ልጆች እዋቸው ከጸባያቸው ቤት ውስጥ ጤነኛ የነበሩት ልጅ ይህ ቤተሰብ ምናምን የተሰበሰበበት ቦታ የቤተሰብ ዝግጅት አለ ምናምን ተብለው አቅፈ ይዛቸው ሄደ ትመለሳለ። ላኢላሃ ኢላላህ። ማታ ሲመጡ ትውከት በትውከት ትኩሳት በትኩሳት። ከዛ ሰው ምን ቸኮሌት በልተው ነው ይላል። አይደለም፣ ለቸኮሌትማ ቤት ውስጥም ይበላሉ። አዲስ እኮ አይደሉም። አይን እውነት ነው። እኛ ነብዩን ነው የምናምነው ሰለላሁ ዐለይሂ ወሰለም። አንድ እህት ነበረች። አሁን እነዚህ መንዙማ ባዮች ውስጥ የነ ሙዓዝን ጓደኛ ያገባች። እኔ እንዲያውም አንድ ሰው የሆነ ልክስክስ ወሬ ሊያወራ ይሞከረ። አይገርምም ልጁ ብራም ስለሆነች እኮ ነው። ምን አገባንኛ? ይሄ የወንድ ልጅ ጸባይ ነው። ወንድ ልጅ አላህ ያስቀመጠው የወንድ ቦታ ሲቀመጥ ነው ጥሩ። እኛ በሽርክ መንዙማቸው ጠላናቸው እንጂ ብር ያላት ሴት አትገባም ያለው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብር ያላት ሴት አይደል ያገቡት ነው። እኔ ያን ትዳር ማለት ነው በጣም ሚዲያውን አጥለቀለቀው። ፈራሁ ለራሴ። ምን በሚል አይ እነዚህ ሰዎች አሁን አይን ሊበላቸው ነው አልኩኝ። እዛው በማይክሮፎን ተሰጥቶት ያገባት ልጅ ወንድም ምናምን የሆነ ቪዲዮ ከቶፕ ከምን ተቀረጸ። ሱብሃንአላህ ብዙ አልቆዩም ተለያዩ። ሰዎች ትዳርን የሚያክል ትልቅ ነገር ከወሰኑ በኋላ የሚመቱት ምን ሆኖ ይመስልሃል? ሚዲያ ላይ እየወጡ ነው። አንድ እህት አሁን አይቻት አላቅም። አልሐምዱሊላህ አላህ በዛው ያስቀራት። በጣም አክቲቭ ነበረች ቲክቶክ ላይ። እመከራት ነበር። እንደው ትዳሯን በቪዲዮ ለቀቀች ምናምን። እንደው ባላህ ስም ይዤሻለሁ ተይ አልኳት።
በአላህ ስም ልለምንሽ ተይ አልኳት። ከዛ ምን አደረገች? ልክ ስታረግዝ አልትራሳውንድ የተነሳችበትን አላህ ያሳይ። እንግዲህ ልጁ እኮ ተወልዶ አይደለም። አንተ ሱብሃንአላህ። እሺ ሚዲያ እንዴት ሱስ ቢሆነን ነው ማለት? ፈስና ሽንት እኮ ነው የቀረው ተቀርጾ ለማስተላለፍ እንጂ የሚበላው የሚጎረሰው ከባሌ ጋር ሚ ኤንድ ማይ ዋይፍ አዲስ አወር አዲስ ፕሌስ ላስት ይር ኔክስት ይር አውር ፊውቸር ምናምን ሁሉ ተብሎ እኮ ልጅቷ ምን አደረገች? ማህፀኗን አልትራሳውንድ ዶክተሩ ያነሳውን ፎቶ አንስታ ፖሰተችው። አረ በአላህ ስም አውርጄ አልኳት በውስጥ ገብቼ። ከዛ ምን አለችኝ? ስቅስቅ እያለች እያለቀሰች ኡስታዜ መክረሄ ነበር አልሰማ ብዬ ልጄ ተጨናግፎ ወረደ አለች። ከዛ በኋላ ማግኝቻት አላቅም። ይኸውልህ ተመልከት፣ የሰው አይን እንግዲህ ወላሂ ወንድሞቼ በውሸት አታቆኝም አይደል? እስካሁን አላህ ከውሸት ይጠብቀን። እውነተኛ የኢትዮጵያዊ እህታችንን ታሪክ ነው መነግራችሁ። ሱብሃንአላህ። የማህፀኗን አልትራሳውንድ ስንት ሰርጎች ናቸው አይን ኮፒሊንግ ያረጋችሁ የሚገቡ ሆነው ምን ይደረጋሉ? በቃ ሰው ዘንድ ይቀርባሉ። ከዛ ፈርሶ እያያዘ ነው። ኮፒሊንግ አድርጉ እያልኳቸው ነው።